ልጃችሁ ማታ ተኝቶ እንዲያደር ከፈለጋችሁ ይህንን ምግብ ስሩላቸው። ሰላም እናቶችዬ፣ ዛሬ ለመባዬ የማዘጋጅለትን የአጃና የሙዝ ገንፎ አሳያችኋለሁ። መጀመሪያ አጃችንን በውሃ እናበስላለን። አጃ በፋይበር የበለጸገ ስለሆነ ለልጆቻችን ሆድ እንዳይከብዳቸውና የምግብ መፈጨት ስርዓታቸው እንዲሳለጥ ይረዳቸዋል። አጃችንን በዚህ መልኩ እናበስለዋለን። ከ10 ደቂቃ በላይ እሳት ላይ ባታስቀምጡት ይመረጣል። እንደዚህ በደንብ ከተንተከተከ በኋላ አጃችን እንዲቀዘቅዝ እንተወውና ቀጥለን ሙዛችንን ወደ ማዘጋጀት እንሄዳለን። የምንጠቀመው ግማሹን ሙዝ ብቻ ነው። ሙዝ ተፈጥሯዊ ጣፋጭነቱ ብቻ ሳይሆን በውስጡ ያለው ፖታሺየም እና ቫይታሚን B6 ህፃናት ማታ ተኝተው እንዲያድሩ ይረዳቸዋል። በዚህ መልክ ሙዛችንን በደንብ እናደቀዋለን። ለ9 ወር ልጅ ልክ እንደ ጁስ ስሙዚ መሆን የለበትም። ምክንያቱም ከ8 ወር በላይ ያሉ ልጆች በድዳቸውም ቢሆን ማኘክ የሚለማመዱበት ጊዜ ስለሆነ፣ ጥርስም ማውጣት የሚጀምሩበት ጊዜ ስለሆነ በጣም ስሙዚ የሆነ ምግብ ማዘጋጀት የለብንም። በመጨረሻም ጥቂት እርጎ እንጨምርበታለን። እርጎ ለልጆቻችን አጥንት ጥንካሬ የሚሆኑ ካልሲየም እና ለጨጓራ ጤንነት የሚረዱ ጥሩ ባክቴሪያዎችን ይዟል። ይኸው እራታችን ደረሰ። እናንተ ስለ ልጆቻችሁ ማታ ማታ ምንድን ነው የምትመግቧቸው? እስኪ ኮሜንት ላይ አጋሩኝ።